ሰላም ጤና ይስጥልኝ ውድ ተመልካቾች እና የቲምወርክ አይቲ ሶሉሽን አባላት በሙሉ እኔ መምህር ሞላጃው ነኝ። ዛሬ ደግሞ ለማስተላለፍ የፈለኩት በዓለም ላይ ወደ 1.5 ቢሊዮን በላይ የሚሆኑ ሰዎች በትምህርት ስርዓት ውስጥ ይገኛሉ። በዚህም ስርዓት እያለፉ ይገኛሉ። ሆኖም ግን አሁንም ድረስ ህፃናት በዓለም ይሁን በሀገራችን ኢትዮጵያ እየተማሩ ያሉት ክፍል ውስጥ ብዙ ሽምደዳና ብዙ ካልኩሌሽን መስራት ላይ ያተኮረ ነው። ይህ ደግሞ ዓለምን እንዲሁም ሀገራችን ኢትዮጵያን ወደፊት የማሻገር ስለሆነ ይህንና ሌሎች ችግሮችን ለመፍታት የሚያስችል አዲስ ነገር ይዞ ቲምወርክ አይቲ ሶሉሽን የመምህራንና የተማሪዎችን ክህሎት በማሳደግ ሀገራችን ኢትዮጵያን ካደጉ ሀገራት ጋር ወይም 21ኛው መቶ ክፍለ ዘመን የሚፈልገውን 21 ስኪልስ እነሱን ለማዳበር የሚያስችል አዲስ ነገር ይዞ ኑ ተጠቀሙብኝ ይላል። በመሆኑም መምህራንና ተማሪዎች ኑ በሩ ክፍት ነው፣ ተቀላቀሉና ይህን እድል ተጠቀሙ እላለሁ። ይህንና ሌሎች ነገሮች በዚህ ቪዲዮ እንድትከታተሉ